ኦል አፍሪካ አንደኛ ደረጃ ይዣለሁ። አሁን አለሁ 6 ወር እንግዲህ ከኦል አፍሪካ አንደኛ ደረጃ ሲይዝ አንድ ቀን ጌም የሚባለውን ቦታ እንኳን አላውቀውም። እኔ አሁን በሚሊዮን እጨርሳለሁ እኮ በቀን ውስጥ 30-40 ሚሊዮን ይጨርሳሉ። ፕላትፎርሙ ዝም ብሎ የሚከፍል ምናምን ይመስላል። ጊፍተሮች እንዳሉ ሁሉ ጊዜ ይረሳል። ለምን ነው አላውቅም። ወንዶቹ እንደዚህ ጸጉራቸው እንዲያደርጉ ሲገቡ ነበር የሆነ ሰዓት ላይ ፍትህ ለወንዶች ጊፍት ቦታ ላይ 6 የሚል ጊፍት አለ። ሂደን አመለከቱ። አንድ ቀን አልፈጀባቸውም አነሱት። ሚኒሊክም ሳይክል ሲያመጡ እንደዛ ተብሎ ነበር። ፖፕ ላይ በወር ከነጥብ በላይ እሰራለሁ። ከነጥብ ሚሊዮን በላይ እሰራለሁ። እስቲ አንተ 3 ሞባይል ከፍተን ነው ዛሬ የምንወጣው። 32 ሚሊዮን ብር የፖፖ አንደኛው ኤጀንት ዓለም ላይ ያለው አንደኛው ኤጀንት 32 ሚሊዮን ብር በወር ይሰራል። በእኔ ስር እንኳን ያሉ ከ10 በላይ የሚሆኑ ልጆች በቀን ከ20 ብር ተከፋይ ናቸው። 95% ፖፕ ላይ ያለው ሰው ተከፋይ ነው። ብዙ ነገር ደርሶብኛል። ከቤተሰብ ጀምሮ ማዘር ሁላ አልቀሳብኛለች። ፖፕ ላይ 101% ሀክ አትደረግ። ሱፐር የገባ ሰው ባይዘው በቀን ከ15 ብር ላይ ያገኛል። 800 ሺህ ብር በአንድ ቀን ዊን አድርጓት ሰጥቷት መልስ አስበላቸው። ወይም የቁማር ሱስ ያለበት ሰው ፖፕ ላይ